ሕይወት በአንድ ሰከንዶች ውስጥ ትቀየራለች። ዊል ቴይለር ይባላል። የለንደን ሀብታም ቆንጆና ጀብደኛ ነበር። ነገር ግን በአንድ ዝናባማ ምሽት የደረሰበት አደጋ ሁሉን ነገር ቀማው። ከአንገቱ በታች መንቀሳቀስ የማይችል ሆኖ ቀረ። ዓለሙ በዊልቸርና በአራት ግድግዳዎች ተወሰነ። በሌላ በኩል ደግሞ ሉዊዛ ክላርክ አለች። ሉዊዛ የዋህ ናት። ምንም አይነት የህይወት ዓላማ የሌላት እንግዳ የሆኑ ልብሶችን የምትለብስ ልጅ ናት። የምትሰራበት ካፌ ሲዘጋ ቤተሰቦቿን ለመርዳት ስትል አንድ ስራ ትቀጠራለች፣ የዊል ቴይለር ረዳት መሆን። እነዚህ ሁለት ተቃራኒ ዓለማት የሚገናኙበት ጊዜ ደረሰ። ሉዊዝ የዊልን ቤት ለመጀመሪያ ጊዜ ትረግጣለች። ቤተ መንግሥት ይመስላል። ዊልን ስታየው ግን ተስፋ የቆረጠ ጺሙ ያደገና ተሳዳቢ ሆኖ ታገኘዋለች። ዊል አዲሷን ተንከባካቢውን ሉልን ሊቀበላት አልፈለገም። ሊያሸማቀቃት፣ ሊያበሳጫት፣ እንድትለቅ ለማድረግ ሞከረ። ሉ ግን ተስፋ አልቆረጠች። ስሮ እሱን ከመንከባከብ በተጨማሪ መድኃኒቶቹን በሰዓቱ የመስጠትም ግዴታ አለባት። ብቻዋን መቆዘም ስለማትወድ እሱን ለማናገር ድፍረት የሆናት ዘንድ አንዴ ወደ ቀኝ አንዴ ወደ ግራ ትዞራለች። በመጨረሻም ተወስንና ታናግረዋለች። እሱ ግን ፈቃደኛ ሊሆን አልቻለም። ቤት ውስጥ ብቸኝነትን መላመድ ጀመረች። ተስፋ ባለመቁረጥ ወደ ቤቱ በመጣች ቁጥር ግን በፈገግታ ሁሌም ሰላም ትለዋለች፣ ምላሽ ባይኖራት። ሉዊስ እንደ ወትሮው ወደ ቤት ሲገባ የቀድሞ ፍቅረኛውና የገዛ ጓደኛው አንድ ላይ እንዲሆኑ ሲነግሩት ደረሰች። አዘነች። ዊልም ወደ ክላሱ ገብቶ የበፊት የእሷና የቀድሞ ፍቅረኛውን ፎቶ በንዴት ሰባበረው። የሰበረውን ፎቶ ለመጠጋገን ስትሞክር ግን ሆን ብሎ እንዳደረገውና እንደማይፈልገው እያመናጨቀ ይነግራታል። ሉዊስ በንዴት ፈነዳች። እኔ እዚህ የመጣሁት ከአንተ ጋር ለመጣላት ሳይሆን ስራዬን ለመስራት ነው ብላ ፊት ለፊት ነገረችው። ይህ ድፍረቷ የዊሊን የብረት ግድግዳዎች ሰበረው። ከዛን ቀን በኋላ ግን መግባባት፣ አብረው ፊልም ማየት ጀመሩ። ፊልሙ ሲያልቅ ስለ ፊልሙ ጭራሽ መከራከርም ቀጠሉ። ዊልም ለመጀመሪያ ጊዜ ፈገግ አለ። አብረውም ወክ ማድረግ፣ መጫወት፣ መዝናናት፣ መደሰት የዕለት ተዕለት ተግባራቸው ሆነ። አንድ ቀን ታዲያ ለቼክአፕ ወደ ሆስፒታል ሲሄድ ነርሱን ያለበት ሁኔታ መሻሻልና መዳን እንደሚችል እንደሆን ጠየቀችው። ነርሱም ወደፊት አቋሙ መመለስ እንደማይችል ይነግራታል። ሉዊ ከሆስፒታል ሲመለስ ታዲያ እናትና አባቱ በጣም ኃይለኛ ጭቅጭቅ ውስጥ ይገባሉ። ይህኔ ሉዊዛ አንድ እውነት አሰማች። ዊል ለ6 ወራት ብቻ ሕይወቱን በፈቃደኝነት ለማቆየት ከወላጆቹ ጋር መስማማቱን ሰማች። ሉዊዝ በጣም አዘነች፣ ግን አልተሸነፈችም። በእነዚህ 6 ወራት ውስጥ ሐሳቡን ለማስቀየር ወስና ጺሙን ቆርጣለት ወደ በፊት መልኩ ወሰደችው። አንድ ቀን ታዲያ ወደ ፍረስ ግልቢያው ይሄዳሉ። ሉም 3 ቁጥር ጋላቢው ያሸንፋል ብላ ቁማር ትቆርጣለች። ዊል ለመጀመሪያ ጊዜ መኖር ምን እንደሆነ አወቀ። ሉዊዛም በበኩሏ በዊል ምክንያት መጽሐፍ ማንበብ፣ የውጭ ፊልሞችን ማየት፣ ራሷን ማግኘት ጀመረች። ዊል በቀድሞ ፍቅረኛው ሰርግ ላይ ተጠራ። ሉዊዛንም ይዟት ወደ ቦታው ሄደ። በውስጡ ንዴት ቢኖርም ግን ንዴቱን የምታስረሳ ጓደኛ አግኝቷል። ሰርጉ ላይ አብረው እንዲደንሱት ሉ ትጋብዘዋለች። እሱም አላሳፈራትም። እሺ በሚል ፈገግታ መለሰላት። ሉዊዝ እላዩ ላይ ተቀምጣ መደነስ ይጀምራሉ። አይን ላይ የተያዩ ሲደንሱ ዓለም የቆመ ይመስል ነበር። በዚህ ቅጽበት ዊልቸሩ እንቅፋት አልነበረም፣ ይልቁንም የፍቅራቸው መሳሪያ እንጂ። ዊልም ለሉ እንዲህ አላት፣ ጠዋት ከእንቅልፌ እንድነቃ የምታደርገኝ ብቸኛው ምክንያት አንቺ ነሽ አላት። እሷም በጣም ደስ አላት። ያን ቀን ታዲያ ጥሩ የፍቅር ጊዜያችን አሳለፉ። ሉ በደስታ ተሞልታ ፍቅሯን ገለጸችለት። እባክህ አብረን እንኑር አለችው። ዊል ግን በሐዘን ተመለከታትና እንዲህ አላት፣ ሉ እኔ ይሄ አይደለሁም። በፊት የነበርኩትን ሰውዬ ወደዋለሁ። አሁን ግን ባለው ማንነቴ ግን አንቺን ማሰር አልፈልግም። እኔ የምፈልገው ወጥተሽ እንድትበሪ እንጂ የኔን ዊልቸር እየገፋሽ እድሜሽ እንድትጨርሽ አይደለም።
ሉዊዝ ተሰበረች። በጣም የጮኸችም በጣም ተናገረችው። ጥላውም ሄደች። ፍቅር ሁሉም ነገር ያድናል ብላ አስባ ነበር። ነገር ግን አንዳንድ ጊዜ ፍቅር ማለት ሰው በገዛ ምርጫው መልቀቅ መሆኑን ተረዳች። ወደ መሞቻው ቀን ፍቅር ነውና መታ አብረው ቀኑን አሳለፈች። ዊልም በዛን ቀን ሞተ። ነገር ግን ሉዊዝ አዲስ ሕይወት ሰጥቷታል። ፓሪስ። ሉዊዝ ብቻዋን ተቀምጣ ዊል የጻፈላትን ደብዳቤ ታነባለች። ዊል ለትምህርታና ለጉዞ የሚሆን ገንዘብ ሰጥቷታል። ደብዳቤውም ሉ በድፍረት ኑሪ፣ ራስሽን አታስጨንቂ፣ ቆንጆ የሆኑትን ባለመስመር ካልሲዎች አርገሽ በኩራት ኑሪ፣ እኔ ሁሌም ካንቺ ጋር ነኝ። ፊልሙ የሚያስተምረን ፍቅር ሰውን እንደሚለውጥ፣ ነገር ግን አንዳንድ ጊዜ ሰውን ማፍቀር ማለት የእነሱን ምርጫ ምንም እንኳን ከባድ ቢሆንም ማክበር ነው። ፊልሙ ከተመቻችሁ ላይክ፣ ሰብስክራይብ ማድረጎ እንዳይረሱ። መልካም ጊዜ።